በዛሬው ቪዲዮ ለልጅ የተሰኘው የቤተሰብ ተከታታይ ድራማ ላይ የመጨረሻውን ክፍል አይሲጉል ከሞተች በኋላ ፖይራዝ የአእምሮ በሽተኛ የሚሆንበትን ወደ ሆስፒታል የሚገባበትንና ባህሪ ኡማር የልብ ምቱ ተነስቶ የሚሞትበትን ሳደቲን የስልጣኑ መሪ የሚሆንበትንና እንዲሁም ሌሎችም አስደንጋጭና እንዲሁም አሳዛኝ ትዕይንቶች ይዤ ቀርቤያለሁ። ወደ ትዕይንቱ አለፍኩኝ። ብዙዎቻችሁ የመጨረሻው ክፍል አልወደድነውም እንዲሁም አልተመቸንም ብላችሁናል። በክፍል 1 ላይ ለልጄ የመጨረሻው ክፍል ወይም ደግሞ በቱርክኛ ስሙ ፖይራዝ ካራይሊ የመጨረሻው ክፍል አይሲጉል በጩቤ ተወግታ እንደሞተች ተመልክተን ነበር። ግን ከዚያ የቀሩ ክፍሎችም አሉ። እስከ ትዕይንቱ ፍጻሜ አብራችሁ ቆዩ። በፍቅር ሲጠብቃት የነበረችው ፍቅረኛው አይሲጉል በጩቤ ተወግታለች። እናም ወደ እሱ ጋር መታ ትወድቅና ትዘረራለች። ህይወቷም እንዳለፈ የገባው ፖይራዝ ካራይሊ በጣም ያለቅሳል። የሚወዱትን ሰው ማጣት በጣም ያሳዝን ነበርና ፖይራዝ ካራይሊ አምቡላንስ እንኳን መጥራት አልቻለም። እዛው ያለበት ቦታ ላይ ይዟት ያለቅሳል። ባህሪ ኦማር ደግሞ ስልክ ተደውሎ የአይሲጉል መሞት ይነገረዋል። በዚህ ሰዓት ላይ ስልኩን እያወራ ባለበት ሰዓት ላይ እጅግ በጣም ይደነግጥና ከፊት ለፊቱ የነበረው ወንበር ላይ ቁጭ ብሎ በህይወቱ ተስፋ ይቆርጣል። ምክንያቱም በጣም ይወዳትና ያከብራት የነበረችው ልጁ እነዋውን ህይወቱ አልፏል። እናም ያለበት ቦታ ወንበሩ ላይ ቁጭ ብሎ ማልቀስና መንሰክሰክ ይጀምራል። በመጨረሻም በስራዎቹ ሁሉ እንደተበላሸበትና እንደወደቀም ይገባዋል። ልጅን ማጣት እንደዛ ነውና ፖሊሶች የፖይራዝን ሁኔታ ሲመለከቱ ወዲያው መጥተው ሊያገዙት ቢሞክሩም እንኳን እሷ ግን ሙታ ስለነበር በፍጥነት አምቡላንስ እንዲጠራና ያለበት ቦታ ላይ እንዲቀመጥ ያደርጉታል። እሱ በጣም እያለቀሰ ነው። አለች በህይወት አለች፣ ልትሞት አይገባም፣ መሞት የለባት እያለ ቢሊዮን ቢማጸንም እንኳን ግን እውነታው እንደዛ ሊሆን አልቻለም። ፖይራዝ ካራይሊ አይሲጉልን ካጣ በኋላ በባዶ እግሮቹ ወደ ባህር ዳርቻው ጋር ያመራል። አይምሮም አልታዘዝ ይለዋል። በጣምም ያዝናል። እናም በዚህ ሰዓት ላይ በጣም እያለቀሰና እየተናደደ ፈጣሪውን ማመረር ይጀምራል። ግን ደግሞ የፈጣሪ ስራ አይከሰስም፣ እንዲሁም ደግሞ መቃረን የለውምና ወዲያው ባህሪ ኡማር ሁሉም ሰዎች ሰብስቦ ለቀብር ስነስርዓቱ ይደርሳሉ። ዛሬ የቀብር ስነስርዓቱ ይደረጋል። አይሲጉል ካራይሊ ሞታለች። እናም ወደዛ ስፍራ ሁሉም መጥተዋል። ሳዴቲንም ሆነ ሁሉም ወደዛ ስፍራ ከደረሱ በኋላ ባህሪ ኡማር የልጁ ቀብር ጋ በመሆኑ በጣም ያዝናል፣ በጣም ያለቅሳል። ወደ ሞቱት ልጆቹ እየሄደ አሁን በጣም መብዛታቸውንና የቀረው ሳደቲን ብቻ መሆኑን ያስተውላል። አሳዛኙ ፖይራዝ ነውና ወደ መቃብር ስፍራው እንኳን ጋር አልሄደም። አዎ አልሄደም። በጣም የተለያዩ ፊኛዎችን ይዞ ያለበት ቦታ ላይ ቁጭ ብሎ አይሲጉል እኮ ትመጣለች፣ አይሲጉል ትመጣለች፣ ከዛ ከሲናን ጋር በመሆን እንሄዳለን፣ ሀገር ቀይረን እንኖራለን፣ አይሲጉል ትመጣለች፣ አይሲጉል ትመጣለች እያለ ያብዳል። በመሃል ደግሞ ተንሰክስኮ ያለቅሳል። አይሲጉል አይሲጉል ነይ ቶሎ፣ እሺ ነይ ቶሎ፣ እነዚህን ፋፊቶች ወደ ሰማይ ስለቃቸው አንቺን ይዘውሽ ይመጣሉ በማለት እያለቀሰ አንዴ ደግሞ እየሳቀ አሳዘኝነቱን ያሳያል። እናም በመጨረሻ ይህንን የተመለከተችውም መልካም እንዲሁም ደግሞ ዙልፊከር ማንኛቸውም ሊረዱት አልቻሉም። አሁን በመጨረሻ በሀገራችን አጠራር አማኑኤል እንደሚባለው የእብድ ሐኪም ቤቶች መጥተው ፖይራዝ ካራይሊን ወደ ሆስፒታል ይዘውት ይሄዳሉ። በሚያሳዝን ሁኔታ ፖይራዝ አብዷል። እናም እብደቱ ደግሞ በአይሲጉል ሞት የተነሳ ነው። ይህ በእንዲህ እንዳለ እሱን ወደ ሆስፒታል ይዘውት ይሄዳሉ። መልተምና እንዲሁም ዙልፊከር እሱን የተመለከቱን በጣም ያዝናሉ። መልተም በመጨረሻ ህፃን ልጅ ትወልዳለች። ናም ህፃን ልጅ ከወለደች በኋላ ከዙልፊከርም ወልዳ በጣም ተደስተው ሁሉም መንታ ልጆችን ስለወለደች በጣም ይደሰታሉ። መንታ ብቻ አልነበረም፣ 3 ልጆችን የወለደችው። በሌላኛው በኩል ደግሞ አሁን ላይ ስልጣኑን ተረክቦ የሚገኘው ሳደቲን አለ። ሳደቲን አባቱ ስልጣን ለቆለት የስልጣኑ መሪ አድርጎት በሁሉም ሰዎች ሰላምታ እየተቀረበለት ሳደቲን ከዚህ በኋላ የምድቡና እንዲሁም የስልጣኑ መሪ አድርጎት ባህሪ ኡማር ለልጁ ይለቅለታል። ከሩቁ ሁሉንም ነገር ሚስቱ ትመለከታለች። ይህ በእንዲህ እንዳለ ባህሪ ኡማር የልጅ ልጅ ከተወለደለት በኋላ ከልጅ ልጁ ጋር በጣም ተደስቶ እየተጫወተና እየጨፈረ ባለበት ሰዓት ላይ የልጅ ልጁንም እያጫወተው ባለበት ሰዓት ላይ ወደ ሰማይም ከፍ አድርጎ በያዘበት ሰዓት ላይ በድንገት ህፃኑን ወደታች ያወርደውና ባህሪ ኡማር የልብ ምቱ ተነስቶበት እዛው ያለበት ቦታ ላይ ይወድቃል። ይህንን የተመለከተው ህፃኑም ሲጮህ አሁን ሁሉም ሰዎች ለባህሪ ኡማር ሊረዱትና ሊያግዙት ይሞክራሉ። ወደ ሆስፒታልም ለማድረስ ሙከራ ያደርጋሉ።
ግን የባሪ ኡመር ሁኔታ እዛ ጋር ይጠናቀቃል። አይሲጉል ሞተች። አሁን ደግሞ ባሪ ኡመር ሞተ። አባቷ ፖይራዝ ካራይሊ የእብድ ሐኪም ቤት ውስጥ ይገኛል። እናም ብላክቦርድ ላይ የተለያዩ ጽሁፎችን ጽፎ ከአይሲጉል ጋር ያለውን ላይ የመሰለው ትውስታው ወደዚያ ይወስደዋል። በዚህ ሰዓት ላይ እሷ መታ እያወራችው በምናቡም እየሳለ አይዞ ከጎን ነኝም ስትለው በሌላ በኩል ጽሁፍና መጻፊያዎችን እየጻፈ እናም በድንገት በምናቡ አንድ ሰው መጥቶ ይዘዋል። እሱም ደግሞ ልጁ ሲናን ነበር። አባይ እንሂድ በማለት ይዞት ይሄዳል። በዚህ ሰዓት ላይ ሁለቱም ተያይዘው ይሄዱ ሳለ ሁሌ ለልጄ ድራማ የሚለው ሎጎ ላይ የምትመለከቱት የአባትና እንዲሁም ደግሞ የልጁን ጉዞ እያስቃኘን ሁለቱም እየሄዱ ፖይራዝ ካራይሊ ድራማው ይጠናቀቃል። ለልጄ ድራማ እዚህ ጋር ይጠናቀቃል። ፖይራዝ ካራይሊ አበደ፣ አይሲጉል ሞተች፣ ባሪ ኡመርም እንዲሁ ሞተ። በሌላ በኩል መልተም 3 ልጆችን ወለደች። ትዕይንቱ ይህ ነበር። የመጨረሻውን ክፍል እንዴት አገኛችሁት? ሀሳብ አስተያየታችሁን ኮመንት ስፍራው ላይ እንድታስቀምጡልን ጠየቀ። ብዙዎቻችሁ በጣም አስጠልቷችኋል፣ ይገባኛል። ግን ደግሞ አንዳንድ ድራማዎች ሁሌ መጨረሻቸው ያምራል ማለት አይደለም። የማይጠበቀውና የሚገርመው ፍጻሜ ይህ ነበር። በቀጣይ የትኛውን ድራማ መጨረሻ ላቅርብላችሁ? ሀሳብ አስተያየታችሁን ኮመንት ስፍራው ላይ ቪዲዮውን ላይክ፣ ቻናሉን ሰብስክራይብ ማድረግ አትርሱ።